አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? ዛሬ ደግሞ እንደዚህ በጣም የሚያምር እንደምታዩት ቆንጆ ሊጌማት ሰርቻለሁኝ። ከሊጡ አዘገጃጀት ጀምሮ እስኪ አብረን እንስራ። እዚህ ጋር የሚያስፈልግኝ ነገሮች አቀራርቤያለሁ። በመጀመሪያ የማቦካበት ላይ አንድ ማንኪያ ካሜራ አድርጋለሁ። እናንተ እንደ ቤተሰባችሁ ብዛት እና እንደምታወቁት ዱቄት አድርጋችሁ ካሜራ ተጠቀሙ ማለት ነው። እዚህ ጋር መሻ የበቀሎ ዱቄት አለኝ። እሱን አንድ ማንኪያ ጨምራለሁኝ። አንድ ማንኪያ ሙሉ ነው ያደረኩት። ከዛ እዚህ ጋር ደግሞ ካስተር አለኝ። ካስተር ለምንሰራው ማለት ነው። ከሱ ላይም እንደዚሁ አንድ ማንኪያ ጨምራለሁ። በጣም አናበዛም። ከዛ አሁን ደግሞ በመቀጠል ስኳር ነው የምንጨምረው ማለት ነው። ሁለት ማንኪያ አንድ ማንኪያ እና ትንሽ ግማሽ ሁለት ማንኪያ ከሆነ ይበዛል። በኋላ ሸራ ወይም ነሴላ ስለምንጠቀም ከዛ ትንሽዬ ጨው አታብዙ፣ የኋላ ስለሆነ የምንሰራው። ከዛ ዘይት ደግሞ እኔ በግምት አደርጋለሁ። እናንተ ለክታችሁም ቢሆን ማድረግ ትችላላችሁ። እኔ ግምቱን ስለማውቀው በግምት ነው የማደርገው። ከዛ አሁን ለብ ያለ ውሃ ለብ ያለ ትንሽ ትኩ ብቻ ለቀቅ ያደረገ ማለት ነው። እሱን እንጨምራለን። ይቅርታ እያሳለኝ ነው ቤተሰቦቼ። ከዛ አሁን ሀሊብ ሙጀፈፍ ወይም ሀሊብ ቦድራ እጠቀማለሁ። እሱንም ግምቱን ስለማውቀው አልለካም። ከዛ አሁን በማንኪያ እንደዚህ እናመስለውና ሁሉንም እናዋህዳቸዋለን ግብአቶቹ ማለት ነው። ቆንጆ ልጌማት ነው የሚሆንልን። ቤታችሁ ሰርታችሁ ሞክሩት። ከዛ እዚህ ጋር ደግሞ ዛፈራን ወይንም የምግብ ሎን የሚቀይር ትንሽ ነው የምናረገው። ታውቃላችሁ፣ እሱ ታበዛ ነው እንዳለ ሁሉም ማስፈር ትንሽዬ ነው የምናረገው እንዳይበዛ። አያችሁ፣ በቃ እንደዚህ በቂ ነው። ትንሽ ማንኪያው ብቻ ውሃ ስላለው ማንኪያው ራሱ ይዞት የወጣውና ያደረኩት ማለት ነው። ተጠንቀቁ። እሱ ታበዛ ያው እንዳለ ቢጫ ነው የሚሆነው ማለት ነው። ትንሽ ነጣ ያለውን ከረን እንዲቀይርልኝ ነው የፈለኩት። ከዛ አሁን ዶቄት 1 ኪሎ ዶቄት ቆየቱ ነው ያዘጋጀሁት፣ ግን ሁሉንም አላወቃውም። ትንሽ አስቀራለሁ። ከዛ እንደዛ አደርግና እጅን ታጥቤ ርግጥ አድርጌ አቦካዋለሁ ማለት ነው። አያችሁት? እንደዚህ ቆንጆ አድርጌ አሁን አብክቸዋለሁኝ። ከዝም መወፈር ወይም ደግሞ ከዝም ማቅጠን የለበትም። ለዛ ነው አንዳንዶቹ ሊጡ ስለሚቀጥንባቸው ሊጌማት መጥበሱ ላይ በጣም ነው የሚሸገሩት። አንዳንዶቹማ ያስቁኛል ሁሉ ማለት ነው። እና እንደዛ አድርጌ ታወቃሁት በኋላ በእጄን ታጥቤ በፕላስቲክ እገጥመዋለሁ ማለት ነው። ጥቅልል አደርገዋለሁ እንዲቦካልን። እንደዛ አድርጌ አስቀምጠዋለሁኝ ማለት ነው ለ1 ሰዓት ያክል። አያችሁት? ከ1 ሰዓት በኋላ ሊጡ ራሱ እንዴት እንደሚያምር እንደዚህ ቆንጆ ሆኖ ቦክቶልናል። በጣም ቢጫ አልሆነም፣ መካከለኛ ነው ያደረኩት ሎኑን ማለት ነው። ቅድም እንዳያችሁ ዛፈራኑን። ከዛ ስጋ ዘይት እጃለሁኝ። ዘይቱ ሞቅ ሲል መጥበስ ነው የምንጀምረው ማለት ነው ቤተሰቦች። አያችሁ፣ በጣም መጋል የለበትም ዘይቱ፣ መካከለኛ። ዘይቱ ታሞቀ በኋላ እሳቱን ቀንሰን ነው የምናደርገው ማለት ነው። እሳቱን እንቀንስለታለን። አያችሁ፣ እኔ እጄን ዘይት ወይንም ውሃ ነካ አላረግም። ዝም ብዬ ቁርጥ እያደረኩኝ ነው የምጠብሰው ማለት ነው። በጣም ቆንጆ ልጌማት ነው የሚሆንልን። በነገራችን ላይ እንደዚህ በቃ አንዳንዶቹ በሃይላንድ የሚጠብሰው አሉ። ሃይላንድ ውስጥ ሊጡን ጨምረው ማለት ነው። ያንዴ ገና ሌላ ስራ ነው። አንዳንዶች ደግሞ በስጋ ኪስ አለ አይደለ? የለሃም ኪሱ እዛ ውስጥ ጨምረው በመቀስ ትንሽ ትልትል ያደርጉና በዛ ያደርጋሉ። እንዴት እንደሚመቻቸው በራሱ አላቅም ማለት ነው። እኔ ግን እንደዚህ ነው የማደርገው። በጣም ቆንጆ ነው የሆነልኝ። ልክ እንደዚህ እንደምታዩት
ይሄ የራሴ ታሪክ ነው። በነገራችን ላይ ማንም ሰው አሳይቶኝ አይደለም፣ የኔ የራሴ ታሪክ ነው። እና ውድ ቤተሰቦቼ አንዳንድ ጊዜማ ሰሞኑን ረመዳን ሲሆን ታውቃላችሁ በልጌማት በጣም ነው የምንስቀው። አንዳንዶቹማ እኔ እንደው ኮሜንት መቼም በሪከርድ ቢሆን ማለት ነው ስቄ አልጠግብም። በጽሁፍ እንደዛ የሆንኩኝ ወላሂ በጣም ነው የሚያስቁኝ። ጫጩት ሆኖብኝ ጅንጅብል ነው የኔማ የሚመስለው። ብዙ ነው ብቻ የሚያዋሩት። እኔ ግን አልሐምዱሊላህ ልክ እንደዚህ እንደምታዩት አድርጌ ነው የምጠብሰው። ያን ያክል ባይስተካከልም ግን ያን ያክል የተበላሸ አይደለም። አሁን የእንስሳ ቅርጽ ምናምን አይኖረውም ስጠብስ እኔ ማለት ነው። እና በኋላ ሲበስል ሁሉም እንደዚህ ንፍት ሲያደርግ ዙሮ ታውታላችሁ እንዴት እንደሚያምር ማለት ነው። እሳቱን ቅንስ አድርጌ ካበሰልኩት በኋላ በጣም የተስተካከለ ዲዛይን ይዞ ነው የሚወጣልን። ታውታላችሁ መጨረሻውም ማለት ነው። እና እንደዚህ እያደረግን ቀስ ብለን ጥብቅብቅ እንዳይለብን በጣም አንሞላውም፣ እንትኑን ለመብሰል እንዲያመች ማለት ነው። ዘይቱ እስከያዘልን ድረስ እንጨምራለን። እንደነገርኳችሁ ዘይቱ መጋል የለበትም። ዘይቱ ከፈላ በኋላ እሳታችንን በደንብ እንቀንሳለን ማለት ነው። ምክንያቱም ዘይቱ በጣም ተጋለ ከላይ ዝም ብሎ ቀይ ይሆናል፣ ሙገርመሽ አይሆንም፣ ውስጡ አይበስልልንም ማለት ነው። አያችሁ። ወአለይኩም ሰላም። አሁን እየሞላልኝ ነው። ልክ እንደዚህ እንደምታዩት ሲበስል በራሱ ውስጥ ትክክል ይላል ማለት ነው። ውድ ቤተሰቦች እዚህ ጋር ባዶ ቦታ ነበረች፣ እሷን ሞላዋት። ባዶ ላይ እንደዚህ ጣል ጣል አድርጌ ታሞላዋት በኋላ እንግዲህ ይበቃዋል ማለት ነው። አያችሁ። ሁለት ጊዜ የሚጠበስ ነው ያለኝ። በነገራችን ላይ አንድ ጊዜ ብቻ አይደለም ለሁለት ጊዜ የሚሆን ነው ያለኝ። ለሁለት ጊዜ ስላችሁ ለነገር አስቀምጠው አይደለም። ይሄን ተዋጣው በኋላ ሌላውን ደግሞ ጠብሳለሁኝ እና እንደዚህ ቆንጆ አርጌ አሁን ቶሎ አናማስለውም። ትንሽ ከታይ መጠጥ ማለት አለበት ሊጡ እንዳይያያዝ። ቶሎ ብለን ታማሰል ነው ሊጡ ውስጥ በሱ ይያያዝና ቆንጆ አይሆንልንም ማለት ነው። ሙለሰቅ ነው የሚሆንብን። እንደዚህ መረጥ ሳለ በኋላ እናማስለዋለን፣ እንጠብቀዋለን እና እስከ መጨረሻው አብራችሁኝ ሁኑ። በጣም ጠቃሚ ቪዲዮ ነው። እንግዲህ የልጌማት አሰራር ተማሩ እሺ። ለመቀለር ነው፣ ለቀልድ ያክል ነው ማለት ነው። ከኔ የበለጥ ብዙ ባለሙያ ሴት እንዳሉ አውቃለሁ በእርግጥ እና ለቀልድ ያክል ነው። አያችሁት? አሁን እንደዚህ ሊጡ መረጥ ካለው በኋላ ነው የምናማስለው። በጣም ቆንጆ መልክ እየያዘ እየበሰለልን ነው። ልክ እንደዚህ አሁን አንዳንድ ሰው ግዴታ ልጌማት ስሩ ቁማችሁ አማስሉ ምናምን ይላሉ። እኔ ግን እንደዚህ አንዴ አማስሌው በኋላ ደግሞ መለስ እያልኩ ነው እንጂ ማማስለው ስሩ ቁሜ አይደለም። እንደዚህ ስንት ነው የምለው ማለት ነው። እና ኢትዮጵያ ምንድን ነበር የምትጠብሱት? ልጌማት መቼም እኔ ሀቂቃ ልጌማት አላቅም፣ ጣብሼም አላቅም። ሀገራችን እንደዚህ ልጌማት አይታወቅም ሲጀመር። አሁን ከአረብ ሀገር የምንመለስ ልጆች ምናምን እንጂ ኢትዮጵያ ላይ ልጌማት የምንጠብሰው ድሮ አልነበረም። እንደዚህ ልጌማት ማለት ነው ጮርነቄ ምናምን እንደዚህ አይነት ነገር ነበረ። እኔ ግን የምጠብሰው ብስኩት ነበር። ሊጡን አቦካና ከዛ ለጥን ቆራርጬ ብስኩት ጠብስ ነበረ። በጣም ነው የኢትዮጵያ የተለየ ነው ሲጀመር። እንደ ኢትዮጵያ እዛ ሀገር ላይ ምንም የሚመስጠኝ ነገር የለም እውነት ለመናገር ማለት ነው። አሁን ሀገሬ ላይ በጣም ብዙ ምግቦችን በቃ ጥመውኝ ነው የምበላው። ተመኮረኒ እንደዚህ ገንፎ ምናምን ነገር ጀምሮ ራሱ እዛ ሀገር ግን ወላሂ እንደ ኢትዮጵያ የሆነ እዛ ራሱ ረመዳን ሲመጣ በቃ ብስኩት በጉጉት በቃ ነበረ ጠብቅ የምሰራው ማለት ነው። ግን አይጥመኝም፣ የዛ ሀገር አይጥመኝም፣ እንደ ኢትዮጵያው አይሆንም በጭራሽ። ሲጀምር ሞክሬውም አላውቅም። እኔ እንጃ ውሃው ይሁን ምን ይሁን ጣዕሙን ስለሚቀይረው ይሁን ብቻ አላውቅም። እኔ እንደ ኢትዮጵያ ምንም ነገር አይጥመኝም ወላሂ። እና ምንም ነገር ብርቅ ሆኖ እዛ ሀገር ላይ አይጥምም፣ አይበላም። ሀታ ከኢትዮጵያ የመጣ ምግብ ራሱ ሀገር ስንሰራው ያን ያክል አይደለም። ውሃው መሰለኝ እኔ ሳስበው ማለት ነው ቤተሰቦቼ።
እና አሁን እንደዚህ ቆንጆዬ ሆኖ ልጌማታችንም እየበሰላልና በቃ ደርሶልናል። ትንሽ ቀላ ይበል ብዬ ነው። ተጎኑ ደግሞ ሹርባ እየሰራሁ ነው። እሺ ሹርባ እየሰራሁ ነው። ተጎኑ እንደምታዩት እየፈላ ነው። አያችሁት? አሁን ተስተካክሎ ልጌማቴ እንደዚህ ቆንጆ ሆኖ እየበሰለ ነው። እንግዲህ ቪዲዮ ረዝሟል መሰለኝ፣ ይቅርታ። እስከመጨረሻው እስከሚወጣ ድረስ ሌላውን እስኪጠብስ እንድታወት እየነሽ ትንሽ ቀላ ማለት አለበት፣ ማረርም የለበትም። መካከለኛ አበሳሰል እና ተላይ የፈለጋችሁትን ተወጣ በኋላ የፈለጋችሁትን ማጣፈጫ መጠቀም ትችላላችሁ። ስኳር አፍልታችሁ እሱ መጠቀም ትችላላችሁ። ወፈር ሲል በጣም ውሃ እንዳይሆን ማለት ነው። እኔ ግን እንደዚህ አይነት ነገር ስሰራ ስኳር አላረግም፣ ነሴላ ነው የምጠቀመው ማለት ነው። ባለፈው ከሊያ ራሱ ስሰራ ነሴላ ነው የተጠቀምኩትኝ። አያችሁት እንዴት እንደሚያምር ላሳያችሁ ብዬ ነው ቪዲዮውን ቀረብ ማደርገው። እንደዚህ በቃ በሚያምር ሁኔታ ቅድም አሁን ስጠብሰው ሊጡን እንትን ስጨምር ትንሽ የሆነ እንደዚህ ሳነገር ማውጣት ጀምሮ ነበር ማለት ነው። አሁን ግን ሲበስል አያችሁት እየተስተካከለ በጣም ቆንጆ ነው የሆነው። ወላይ ሰዎች የራሱ በጣም ነው የሚያደንቁት። አብረው የሚሰሩ ልጆችም ስላሉ እነሱ ራሱ ማሻአላ ተባረከ ረህማን ነው የሚሉት። ይሄ ልጌማት አሰራር በነገራችን ላይ ወላይ የትም ቦታ አይቼው አይደለም፣ የራሴ የግሌ ታሪክ ነው፣ የግሌ ማለት ነው። እና አሁን እንደዚህ እናዋጣና ከዘይታችን ላይ አሁን ሁለተኛውን ነው የምንጠብሰው። ሁለተኛው ልጌማታችን የቀረ ስላለ አያችሁት እንዴት እንደሚያምር የሚገርምሽ ነው። በቃ የሆነው እንደዚህ በቃ ልልት ያለ አይደለም። በቃ ከዛው ሁለተኛው እንደዚህ ቁርጥ እያደረኩ እንደቅድሙ አያችሁ። ሊጡን አጣጣሊን ስታዩት በእጅ ቁርጥ ነው ማረጋቸው እዛው ላይ ማለት ነው። እንደዚህ እጃችሁ ሊጡን ይዞት ብድግ ሲል እየተረጠጠ የእንስሳ ቅርጽ ወይንም የጫጩት ቅርጽ ነው የሚያመጣባችሁ በኋላ ላይ ማለት ነው። እና በጣም ነው የሚያስቁኝ እንደዛ አንዳንዴ ቲክቶክ ላይ ስገባ ሳይ ምናምን በልጌማት የተነሳ ስቄ ነው የምወጣው። አያችሁት? እንደየያዝ ብር አቀራቃ አድርገን ማለት ነው የምናደርገው እንደዚህ። እና ያው በወሬ ብዛት ልባችሁን አንሸራተትኩት እኮ ቻሉኝ እንግዲህ ቻሉኝ። ዩቱብ ላይ ሲመጣ በራሱ ጊዜ ወሬኛ ነው የሚያደርጋችሁ ዩቱብ ራሱ ማለት ነው። አንዳንድ ጊዜ በፊት እኔ እንደዚህ ሚዲያ ላይ ለመውጣት ምናምን የጨንቀኝ ነበር፣ ደፋር አልነበርኩም። አሁን ግን በቃ በራሱ ዩቱብ ላይ ስትወጡ ደፋር ነው የሚያደርጋችሁ፣ ደፋር በቃ። በፊትማ ሰዎቹ ራሱ እንዴት ነው የሚያወሩት ምናምን እዚህ ላይ ወጥተው ለመጀመሪያ ጊዜ ካሜራ ስቀርጥ ራሱ ፈራ ነበረ። አሁን ግን ያው በመካከል ብቶም አሁን ወድታራ ደግሞ እንደ አዲስ ጀምር ያው ፍራቴ ሁሉ እየለቀቀኝ ነው። አሁን ለታማ ጭራሽ በላይ ብመጥቻለሁ። እና በረታቱኝ፣ መርከሜት አልቀራ በረታቱኝ። ዩቱብ ስራ ያደክማል። ያው ደግሞ ተመዳም ስራ ጋር ሲሆን ደግሞ እንዴት እንደሆነ ታውቁታላችሁ ብዬ አስባለሁኝ። ቀላል አይደለም። እና ግን እኔ ብቻ ሳልሆን እንደዚህ ብቃቱ ያላችሁ አድያው ያላችሁ ብትከፍቱ ወላይ ትጠቀሙበታላችሁ። ማለት ጥሩ ጥሩ ሰዎችን የሚያስተምር ነገር፣ ሰዎችን ወደ መጥፎ ነገር የሚያመራ ሳይሆን ሰዎችን የሚያስተምር ነገር፣ የተለያየ በቃ ለሰው ይጠቅማል የምንላቸውን ነገር እንደዚህ እየለቀቅ ብንጠቃቀም መልካም ነገር ነው ማለት ነው። ግን ችግሩ እኛ የመዳም ቅመሞች ራስ በራሳችን አንበረታታም። በቃ ከኛ የተሻለውን ሰው ነው እንጂ ማበረታታት የምንፈልገው የኛ ቢጤዎችን ማበረታታት የሚፈልግ ብዙም የለም። ግን ቢሆንም ደግሞ ያው
ሁሉም ማለት አይደለም። በነገራችን ላይ ብዙ ቀናት ወንድሞች አሉ፣ ብዙ ለሰው ኸይር የሚያስቡ ለሰው ኸይር የሚመኙ እና ይሄ የተረፈ ሊጥ ነው ደግሞ ቤተሰቦች። ይሄን ለዚህ ብዬ እንኳ ሁለተኛ ጊዜን አላባክንም። ይሄን ተጠበስኩኝ። ያኛውን ሊጡን ለነገ አስቀምጠዋለሁ። ትንሽ ነው ያለው፣ ምክንያቱም ገና ከኋላ የሚጠበስ ብዙ ነገሮች አሉ። አሳምቡሳ ብዙ ነገሮች አሉ የምጠብሳቸው እና ሰዓቱ ደግሞ ሰዓት 50 ውስጥ እየሆነ ነው። በጣም መስሏል ማለት ነው። የሚያዝነው ደግሞ ሰዓት 60 ውስጥ ነው። በአሁኑ ሰዓት ትንሽ ገፋ እያለ ደግሞ 7 ሰዓት ያዝን ይሆናል። እና እንዲህ ሳላችኋለሁ የሀገሬ ልጆች ነው የምላችሁ። አያችሁት እንደዚህ ቆንጆ ሆኖ እስኪበስልን ድረስ ይሄን እስክጨርስ እንኳን አልጠብቅም። ደግሞ በሌላ ቪዲዮ ውስጥ የምንገናኝ። ሰብስክራይብ አድርጉ ቤተሰብ ያልሆናችሁ፣ እንዲሁም ደግሞ ቪዲዮውን ተወደዳችሁ ላይክ ማድረግ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።